ሰላም ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው? እኔ ያለው እግዚአብሔር ይመስገን። ይህ ዋትሲ ነው። እስኪ ከዋትሲ ነው አንዳንድ ነገሮችን ይዤላችሁ መጥቻለሁ። ዛሬ በአንድ ርዕሰ ጉዳይ ነው የመጣሁት ቤተሰብ። እስኪ ቪዲዮውን ከመጀመራችን በፊት ግን ይሄን ቻናል በእናታችሁ አንቀሳቅሱት እስኪ። ስታክ አድርጓል ጋይስ፣ እየሄደ አይደለም ማለት ነው። ብዙ ነገሮችን ፕላን አድርጌ ነው የመጣሁት። እናንተ ማታሳፍሩኝ የሚያራድዬ ልጅ የሰው ለውጥ የሆነ የሚያስደስታችሁ ሰዎች ቪዲዮውን ካየው እመነኝ፣ ቪዲዮውን ካየሽው ማማዬ እመኚ ሰብስክራይብ ካርገሽ ትሄጃለሽ። እመኚ ማለት ነው። የባንቺ እምነት አለ። ያራዳ ልጅ ነው። የሰው ልጅ ሲቀየር ምናምን የሆነ ቦታ ደቅ ብሎ ምናምን ስለናንተ ሲያወራ በቃ ስለ ኦዲየንሱ ሲያወራ ደስ ስለሚላችሁ ያራድዬ ልጅ ሰብስክራይብ እና ላይክ እያደረጋችሁት ይሄን ቪዲዮ ማለት ነው። ወደ ገደለው ልግባ ቀጥታ። ሚዲያ ላይ ሰሞኑን አንዳንድ ነገሮችን እየሰማችሁ ነው። በተለይ እችን ሳምንት ይኸው ደስ የማይል ነገር እየሰማ ነው ማለት ነው። የሰው ልጅ ትክክለኛ ለውጥ የሚያሳስበው ሰው ሰሞኑን የሚሰማው ነገር በእርግጠኝነት ደስ አይለው፣ ያስጨንቀዋል ማለት ነው። ለምን? የምትወደው የምታከብረው ሰው ትልቅ ቦታ ላይ ደርሶ ማየት የምትፈልገው ሰው ኦፍ ኮርስ ነው የሆነ ቦታ ደርሷል። ግን ለሰው የሚኖር ሰው ብዬ ላስተካክሎሽ፣ ለሰው የሚኖር ሰው የሆነ ቦታ ላይ እንደዚህ ነገር ገጠመኝ እና ከዚህ ችግር የምታወጡኝ ደግሞ እናንተ ናችሁ ሲል በእርግጠኝነት ደስ አይላችሁ። እኔ በጣም ደብሮኛል ጋይስ። መቼም ለዚህ መረጃ አዲስ አይደላችሁ፣ እመኑኝ እናንተም ደብሯችኋል። ስለምን እንደማወራ ታውቃላችሁ? አሁን ስሙን ስጠራው ታውቃላችሁ። ስለ ዶንኪ ቲዩብ ማለት ነው። ስለ ኮሜዲያን እሸቱ መለሰ። እሸቱን የማያውቅ ሰው የለም። ምርጥ ልጅ ነው፣ የፈጋ ልጅ ነው። አፈር በልቶ ደን የመጣው በጣም ብዙ ቻሌንጆችን አልፎ ነው እዚህ ደረጃ ላይ የደረሰው። ስለሱ ማውራት ትንሽነት ነው። እና በጣም ምርጥ ሰው ነው። ለሰው የሚኖር ሰው፣ ለራሱ የማይጨነቅ ሰው ነው። ለሃይማኖቱ የሚሞት ላመነበት ነገር ምንም ነገር ማድረግ የሚፈልግ ሰው ነው እሸቱ መለሰ ማለት ነው። አሁን ላይ የገጠመው ነገር ትንሽ የሚያጨናንቅ ነገር ነው። እሱም ብቻ ሳይሆን እሱን የሚያከብር ሰው፣ ስለሱ የሚያውቅ ሰው መቼም ይሄ ነገር የማያስጨንቀው ሰው የለም። እሸቱ መለሰ ማለት በጣም የሚገርም ሰው ነው። በጣም ትሁት የሆነ ሰው ነው። ስቆ የሚያስቅ ሰው፣ በባዶ ሜዳ እኮ ዝም ብሎ ሲስቅ የምስቅ ሰው እኮ ነው። የሚያስቅ ሰው ነው እሸቱ መለሰ ማለት። እና ያራድዬ ልጅ ሰሞኑን ምን እያለ ነው በቲክቶክ በዩቲዩብ ምናምን ላይ እና ድርጅቱ አደጋ ላይ እንደሆነ ተናግሯል። ዶንኪ ቲዩብ ሰው ያስፈልገዋል አሁን ላይ እርዱኝ እያለ ነው። ካረዳችሁኝ 31 ሰራተኞችን በሚቀጥለው ሳምንት ማሰናበቴ የማይቀር ነው እያለ ነው። እናንተስ? እሱ ያወራውን በቲክቶክም አለ በዩቲዩብም አለ ሰምታችሁ ዝም ብላችሁ በቃ ምን አገባን ብላችሁ ሄዳችሁ። እኔ ዩቲዩብ ላይ ቲክቶክ ላይ የለቀቀውን እያየሁ ነበርና ኮሜንት ላይ ነው የገባሁት። እሱ ያወራውን ሲያወራ ኮሜንት ላይ ህዝቡ ምን እንዳለ አንዳንድ ሰዎች የሚጽፉትን ማያውቁ እሸቱ እኮ ያለው ከሚያስገባው ብር ላይ 2 ሚሊዮን ብር ቀንሶብኛል እያለ ነው የሚል ሰው አለ። አንድ ሰው ምንም ነገር ሳይቸግረው የአካውንቱ የሆነ ነገሩ ሳይገባ ከመሬት ተነስቶ እርዱኝ አይደል? አካውንቴ ድርጅቱ ችግር ላይ ነው 31 ሰራተኞችን ልቀንስ ነው ብሎ አይልም። ይሄ ትልቅ ድርጅት ነው። እንዳንተ ዝም ብሎ የከፈለገ አቆማለሁ የሚል ቻናል አይደለም ዶንኪ ቲዩብ ማለት። ስንት ነገሮችን እንደሰራ መቼም የምታስታውሱን ነው፣ ሁላችንም የምናስታውሰው ነገር ነው። ችግሩ የ31 ሰራተኞች ማባረር አይደለም። 31ን ወይ በ3 ወይ በ4 ወይ በ5 አብዘው ነፍ ሰው ነው የሚባረረው ከድርጅቱ። 31 ሰራተኛ ልጅ ያለው አለ፣ ትዳር፣ አቅመ ደካማ እናት፣ አባት፣ ተማሪ፣ ስንት ሰራተኛ ነው ከውስጡ ከስንት ነገር ላይ እንደሚፈናቀሉ አስቡት። ዶንኪ ቲዩብ ማለት እሸቱ መለሰ እኔ ያየሁ ነበር። አሁን ስለ እሸቱ መለሰ አንድ ሰውም ሲያወራ ሰምቼ አላውቅም። እንደ አንዳንድ ቲክቶከሮች አንዳንድ የሚዲያ ሰዎች ካልሆኑ በስተቀር በመንግስት ደረጃ እኮ መግለጫ የሚሰጥበት ነው የዶንኪ ቲዩብ። እነ መቄዶንያን ስንት ቤተክርስቲያን እዚህ ራሱ እና ሐዋሳ ጥቁር ውሃ ማርያም ተክለ ሃይማኖት ውጪ ለንደን ድረስ እየሄደ ሰምታችሁት ከሆነ አንድ ቪዲዮ ለመልቀቅ 16 ቀን ምናምን። አሁን የዱባዩ የለንደኑን ሲሄዱ 16 ቀን የተመላለሱት ኢማጂን 16 ቀኑን ያውም ደግሞ እኛ ስንደርስ 3 ቀን ቀደም ብለን ነው አለ። 3 ቀን ቀደም ብለን ነው እዛ ቦታው ላይ የምንደርሰው እንጂ ከ16 19 ቀን ሊሆን ይችላል ማለት ነው። ኤዲቲንግ አለ፣ ስንት ነገር አለ፣ ትራንስፖርት አለ።
ክፍለ ሀገር ሲሄድ ማደር አለ እንዲ ትራንስፖርት በራሱ መንገዱ ማለት ነው። አስተዋውቁታል። ይሄን ሁሉ ችሎ ለቤተ ክርስቲያን ለሚያደርገው ነገር ግን 5 ሳንቲም አይቀበልም። ተቀብሏል አልተቀበለም እኮ ቦረና ስንት ሚሊዮን ኩንታል ምናምን እህል ሲያደርስ እኮ 5 ሳንቲም አልተቀበለም። ስንት ቤተ ክርስቲያኖችን ሲያሰራ ገንዘብ ያሰባሰበ ላይቭ ላይ ቁጭ ብሎ ዩቲዩብ ላይ ማለት ነው። የሰማችሁ ነው። ዩቲዩብ ላይ ቁጭ ብሎ እኮ ገንዘብ ሲሰበስብ አባቶች አጠገቡ ነበሩ። ትልቅ የገዳማት አባቶች፣ ጳጳሶች። አሁንስ በቃ ይባረሩ። 31 ሰራተኛው ይባረር። ምንም አያገባ ነው፣ አይመለከተንም። የኛ ልጅ የእናንተ ልጅ አይደለም። አይዞህ እኛ ከጎንነን ብላችሁታል። መግለጫ እኮ መስጠት አለባችሁ። ዶንጊቶ ችግሩ ስለገባ እንርዳው ብላችሁ መግለጫ ልትሰጡበት የሚገባ እኮ ነው። ኢማጂን እናንተ ዝምታ መረጣችሁ። የእሸቱ መለሰ ስልክ በእርግጠኝነት 10 እና 20 ጳጳስ ጋር ወይም ደግሞ ትልቅ አባቶች ጋር ይኖራል። አይዞ ብትሉት እኛ አለን ካጠገብ ነው። አንተ ለኛ ያረከውን እኮ አንረሳም። አሁን ደግሞ ጊዜው የኛ ነው እኛ አለንልህ ብትሉት እሸቱ ዛሬ ዩቲዩብ ላይ ሲናገር ያነሳ ነበር። እንደዚህ በሆንኩበት ሰዓት ላይ ደውለው እንደዚህ ብለውኛል የዚህ አባቶች አለ። እሸቱ ለመልስ ምት አንደኛ ነው። ቴንኪው ለማለት አንደኛ ነው ብትሉት ይላል። ለምን አይዞ እኮ በጣም ትልቅ ነገር ከገንዘብ ከምን ይበልጣል እኮ። እንደዚህ ጭው ብሎ እሸቱን ማየት አያምም ደንግጦ። ግን አንድ ነገር እኔ አስረግጬ የምነግራችሁ ነገር ምን እንደሆነ ታውቃላችሁ? ለትልቅ ድርጅቶች ማለት ነው ካያችሁት ከደረሳችሁ ማለት ነው የምናገረው ነገር ቢኖር እሸቱ እኔ በቃ ከአቅሜ በላይ ነው ብሎ ሰራተኞቹ በትኑ በራሱ ቢኖር እኮ ጽድት ያለ ላይፍ ይኖራል። እስቲልና ይኖራል። ካልጋ ወደ አልጋ በጃፓን ክላሲካል እየተዘዋወረ ማለት ነው። በዋይን እጁን ታጥቦ ክትፎውን እየበላ ማለት ነው መኖር እኮ ይችላል። እሱ እኮ አይደለም የሚያስጨንቀው። ሰራተኞቹን እንዴት ላርጋቸው ያላቸውን ችግር ብዙ ነገሮችን አብረን ተካፍለናል። እንደ ቤተሰብ ነው የምንተያየው፣ እንደ ወንድም እንደ አባት እንደ እህት ነው የምንተያየው እዛው ውስጥ ያሉትን ሰራተኞች እና እንዴት ነው የሚሰናበቱት እኚህ ሰራተኞች እያለ ነው። ይሄን ያስጨንቀው። ስለራሱ አይደለም እኮ። ስለራሱ ማን ንጉስ ሆኖ መኖር ይችላል እኮ። ምን አጨናነቀው? ግን እሸቱ እጁ አመዳፋሽ ሆነ ማለት እኮ። በልተው ዝም አሉት። ለችግራቸው ደርሶላቸው ለችግሩ አልደረሱ። አይዞ ልንነው ይገባል፣ ከጎንነህ ልንነው ይገባል። ጋይስ ተው፣ አንተዛዘብ። የሚያስተዛዝብን ነገር ደግሞ አንስራ። ጥሩ አይደለም። እንደ መንግስት መግለጫ የሚሰጥበት ነው ብያለሁ። አንዳንድ ትልቅ ድርጅቶች ያደረገላችሁን አይታችሁ እርዱት። የሚረዳ ሰው ነው፣ ሰው አትበትም። ያውም እሸቱን መግፋት እውነት ሀገር እንደመግፋት ነው የምቆጥረው። አንድ ሰው አይደለም ብዙ ነገር ነው የምናጣው፣ በጣም ብዙ ነገር። መቄዶንያን ሲረዳ እኮ መቄዶንያን አይደለም የሚረዳው፣ በውስጡ ያሉትን ሰዎች ገና የሚመጡትን የሚሰበሰቡትን ሰዎች አይዞናል አቅም አላችሁና በርቱ እያለ እኮ ነው። 5 ሳንቲም ግን አይቀበልም። እናንተ ዝምታን አትመጡ፣ እኛ ዝምታን በምንችለው ነገር መስጠት እኮ ነው። አሁን ኢትዮጵያ ውስጥ እንትን ህዝብ አለ 130 ሚሊዮን ህዝብ እየተባለ አይደለ? 30ው ገበሬ ነው በለቱ የተማረውና አሁን በሶሻል ሚዲያ ምንም የሚጠቀመው 100ን ውሰዱ። 100 ዝም ብሎ በትንሹ ማለት ነው። በእኔ አእምሮ የሳልኩትን ብር ልንገር 10 ብር ላክ ስንት ነው? ዘልዛላ መላክ ነው ጋይስ፣ ያበደ መላ ነው ማለት ነው። በቃ የሆነ ነገር ከቨር ያደርግለታል። ያቺ እስክታልቅ ደግሞ በት ይላል ልጁ። ጭንቄው ሃይ ነው አባቴ። ግን እኛ ኢትዮጵያን እውነትም አይኪዋችን ከ65 በታች ነው። እንደ ዓለም እኮ የኢትዮጵያ ህዝብ እኮ አይኪው ከ65 በታች ነው። ለዛ እኮ ሁሉም ኔጌቲቭ የምንወደው። አንዱ ተቸገርኩበት ያለው እሸቱ መለሰ ደግሞ ምን እንደሆነ ታውቃላችሁ? የኔ ቪዲዮ ተሰርቶ በዩቲዩብ ይለቀቃል አለ። ከዩቲዩብ ላይ ይወስዱና ቲክቶክ ላይ ይለቁታል። እሸቱ መለሰ ኮሜዲያን እሸቱ መለሰ ተብሎ የተከፈተ አካውንት ነው አለ። ቲክቶክ ላይ ያለው ስንት ይታያል? 4 ሚሊዮን ይታያል አለ።
ዩቲዩብ ላይ ያለውማ ግልጽ እኮ ነው ውጤቱ። 300 እና 400 ሺህ ላይ ስታክ ያደርጋል። አንዱ የለፋውን አንዱ ፖስቶ በቃ ሰበሰበበት መላው ምናምን ማለት ነው። ግን እሸቱ አይደለም የሚጠቀምበት። ከዛ ይሄ ነገር ከአቅማችን በላይ ሲሆን ወደ 60 ምናምን 160 ምናምን የሚሆኑ አካውንቶች ስኬጁል አድርገን አስጠፋናል። ግን ያው ይመጣሉ፣ ከስር ይወለዳሉ። ህዝቡ ደግሞ አሁን አንድ አስተያየት የሰጠበት ነገር ምንድነው? ህዝቡ ኔጌቲቭ ነገር ነው የሚያምነው። ሃይማኖት የሚሳደብ ዘር የሚተች የሚሳደብ የሚያጥላላ ጥላቻን የሚሰብክ ብልግናን የሚፖስት እከሌኮች ታርጎባት የራቁት ፎቶ ወጣ ምናምን የሚል ሰው ብሎ የሚፖስት 4 ሚሊዮን 10 ሚሊዮን የሚታይ ይችላል። እሱ አይደለም ችግሩ አይደለም። እነዚህ ሁሉ ሰዎች ግን እየተጠቀሙበት የኛ ድርጅት አንድ ሰው ተሳድቦ የሚያውቅ ስለ ዘረኝነት ስለ ብሔር ስለ አንዱ ጥላቻ የማያወራ እንኳን አንድ በዚህ አመቱ ስንሰራ አንድም ጥላቻና ብሔር ሰብከንበት አናውቅም። ያንዱን ብሔር እንኳን ድልተን አቅርበን አናውቅም። ሙሉ ስለ ኢትዮጵያ ነው የምናወራበት። ግን የገጠመንን ተመልከቱ ነው ያለው። እውነቱን ነው። የኢትዮጵያ ህዝብ እውነትም ከ65 በታች ነው አይኪ ኔጌቲቭ ነገር የምንወደው እኮ ያንዱ እድገት ያስደስተን መሰለኝ። አሁን እሸቱ ይገባዋል ኮሜንት እንደዛ ብሎ መኮመት ምናምን እርድና ነው ለእናንተ። ምንም እኮ እርድና አይደለም እኮ። እሸቱ ለራሱ አያንስም ብያቸዋል። ኦፍ ኮርስ አያንስም አለው። በጣም ሀምብል የሆነ ሰው ነው። እግዚአብሔርን የሚፈራ የሚያከብር ለቤተ ክርስቲያን የሚሞት በጣም የሚገርም ልጅ ማለት ነው። አሁንም ለራሱ አያንስም። ግን እንርዳው በቃ አለደለለን ነው ይገባል እንዳይሰማው። ካጣነው ግን በጣም ብዙ ነገር ነው የምናጣው ብያቸዋል። በጣም ብዙ ነገር ነው እንደ ሀገር የምናጣው። የምር አንድ ሚዲያ ሲሄድ እሸቱ ብሄድ ምን ጎደለ ምናምን አለ። እኛማ ምን እናጣለን? በጣም በሱ መድረስ ለሚገባው ሰው ስለማይደርስ ብዙ ሰዎች ይጎዳሉ። እናንተ ብዙ ሰዎች የምትጎዱ ሰዎች ደግሞ ብዙ ሰዎች እሱን ሳካጣ እንጎዳለን ብላችሁ ድረሱለት፣ አግዙት። አለን ካጠገብህ ነው እሺ ይበሉት። እሸቱ የዋህ ነው፣ ሆዱ ሙዝ ነው፣ ይመለሳል። የዋህ ነው። ብዙ ነገር በሲቃ የመጣ ልጅ ነው። አትክፉት። ችግርን ስለሚያውቅ ነው የሚረዳው። እና አይዞን እሸት ያለን ካጠገብህ ነን እንበለው። በምንችለው አቅም በብር አይደለም አለን እኮ አንድ ነገር እኮ ነው። ሚዲያው ቲክቶኩ ዩቲዩቡ ስለሱ ቢያጨናንቀው በቃ ደስ ይለዋል። ወደ ስራው ቀይው ነገር ለመፍጠር እንትን ይላል። እሺዬ እግዚአብሔር ካንተ ጋር ይሁን። እርግጠኛ ነኝ በትንሽ ቀን ውስጥ ሁሉም ነገር ተስተካክሎልኛል። በጣም ፈጣሪን አመሰግናለሁ። የረዱን እንደዚህ ደግሞ አይዞን እሺዬ ካጠገብህ ነን ያሉትን ሰዎች ደግሞ እሺዬ በጣም አመሰግናለሁ የምትላቸው ጊዜ ይመጣል። እርግጠኛ ነኝ በጣም በቅርቡ you are smart በእርግጠኝነት ታደርገዋለህ። እጅ አትሰጥም አውቃለሁ እጅ እንደማሰጥ። ያለፍክበት ነገር ከዚህ የበለጠ ስለሆነ ይሄ ላንተ እንደ መማሪያ እንደ ትምህርት ነው የሚሆነው። እሺ እኔ አንተን አልመክርም። ገጅረ ስራ፣ በእርግጠኝነት ሁሉም ነገር ያልፋል። ይቻምሽ አባት።